አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ ስም በተውታ በመንፈስ ቅዱስ ባትጎይታ መቃባ መቃይልማ መቃፈረ ቁርቁሉ ዋቃቶኮ ሐዋሱንታ ናሱንታ ጽሎ አያና እሲጦሳ አማኖስ አሜን። እግዚአብሔር ሰውን ሲፈጥረው ድንቅና ልዩ በሆኑ ጸጋዎች አክብሮ ፈጥሮታል። ከነዚህ ጸጋዎች መካከል አንዱና ታላቁ የጸጋዎች ሁሉ አክሊል ሊባል የሚችለው ንግበር ሰብአ በአርአያነ ወበአምሳሊነ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ በአርአያውና በአምሳሉ መፍጠሩ ነው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26። ይህ አርአያ እና አምሳል የሚለው ነገር በጣም ጥልቅና ሰፊ ሲሆን ከዚህ ጸጋ ውስጥ አንዱ እግዚአብሔር የሰውን ልጅ የወደደውን የማድረግና ያለማድረግ ነፃ ፈቃድ ያለው አድርጎ መፍጠሩ ነው። ስለሆነም ማንኛውም ሰው በፈለገው ነገር ማመን ወይም አለማመን ሰው በመሆኑ የተሰጠው ተፈጥሮአዊ ጸጋ ነው። ይህን መብት የሰጠውም የነፃነት አምላክ የሆነው ራሱ እግዚአብሔር ነው። እግዚአብሔር ሰውን እኔ ፈጥሬህ እኔ የፈጠርኩትን አየርና ውሃ፣ ፀሐይና መሬት ወዘተ እየተጠቀምክ እኔ አለማምለክ አትችልም ወይም እኔን ከማመን ውጪ ሌላ አማራጭ የለህም አይልም። እርሱ በግዴታ ሳይሆን በነፃነት ወደነውና መርጠነው እናመልከው ዘንድ ካልፈለግንም ልንተወው እንችል ዘንድ በፍጹም ነፃነት ፈጥሮናልና። ስለዚህ ማንም ሰው የሚያምነውን ነገር መከተል ነፃነቱም መብቱም ነው። ነገር ግን እምነት ሲባል እምነት ሁሉ ያድናል ወይ ስንል እምነት የተባለ ሁሉ አያድንም። ድነት የሚገኘው በአንድ ፈጣሪ በድንግል ማርያም ልጅ ማመንና በሕጉ በመሄድ በመጾም በመጸለይ መልካም የሆነ ነገር በማድረግ ወይም በመስራት ንስሐ ገብቶ ቅዱስ ሥጋውንና ክቡር ደሙን በመቀበል ብቻ ነው። ሃይማኖት አንድ፣ ፈጣሪ አንድ፣ ጥምቀት አንድ ነውና